ሰላምን ጤናን ባላችሁበት እየተመኘው ለምትሰጡኝ ኮመንት፣ ላይክ፣ ሰብስክራይብ አድርጋችሁ ቤተሰብ ለሆናችሁ ሁሉ እጅግ ላቅ ያለ ምስጋና እያቀረብኩኝ እንደዚህ ሱሪያችሁን አሳምራችሁ እንዴት በቀላሉ እንደምትሰሩ አሳያችኋለሁ። ውበቱን ሳይቀንስ አሁን ይሄን እግሬ ላይ የቀነስኩት ነው። ውበቱ በፍጹም ሳይቀንስ እንዲያማር አድርጋችሁ ትሰሩና ትለብሳላችሁ ማለት ነው። ከኔ ጋር እስከ መጨረሻው ድረስ እንደምትሆኑ ባለሙሉ ተስፋ ነኝ። አሁን እንደዚህ አዲስ የምታዩት ቱታዎች አሉ። ቱታዎቹንም እንደዚህ ጅንስ ሱሪዎች ቁመታቸውንም እንደገና ከታች ደግሞ ይሄ የወንዶች ልብስ ነው። ከታችም የሚቀነስ አለ። እሱን በዚህ ሱሪ እንዴት አድርጌ እንደምቀንስ አሳያቸዋለሁ ማለት ነው። አሁን የምታዩት ጅንስ ሱሪ የኔ ነው። ቅድም ያሳየዋችሁ የሌላ ሰዎች የወንዶች ሱሪ ነው። አዲስ ሱሪ ነው። ወደ የሚፈልጉት ዲዛይን እቀይርላቸዋለሁ። ይህንን ግን የኔ ሱሪ እግሩ ጋር ሰፊ ነው። ጅንሱ ጠባብ ሆኖ እግሩ ጋር ትንሽ ሰፋ ሲል አልወደድኩትም። ስለዚህ እናንተን ቢሆን የሆነ እግራችሁ ላይ ከልብሱ ዲዛይን ጋር አብሮ ማሄድ ከሆነ እንዴት እንደምትቀንሱ ነው ማሳያችሁ። ስትቀንሱ ሱሪያችሁን በውጪ በኩል ነው እንጂ በውስጥ በኩል ሱሪ በፍጹም አይቀነስም። እንደዚህ በታፋችን መሀል ያለ ስፌትን መንካት የለብንም። በዚህ በዳር በኩል ያሉ ስፌቶችን ነው ለሱሪ የምንቀንሰው ማለት ነው። እነዚህዎቹ በፍጹም አይነኩም ለሱሪ ለመቀነስ ማለት ነው። ውበታቸውን፣ የልብሱን ኳሊቲነቱን፣ ዲዛይኑን፣ ውበቱን ስለሚቀንስ ስለዚህ በዳር በኩል ያሉትን ነው የምንቀንሰው ማለት ነው። በዚህ በኩል እንደ እግራችን መጠን የአንዳንዶቻችን እግራችን ሰፋ ይላል፣ የአንዳንዶቻችን እግራችን ቀጠን ያለ ይሆናል የሚሆነው። ስለዚህ እንደ እግራችን መጠን ነው መትረን የምንቀንሰው ማለት ነው። ያው እንዳልኳችሁ በጎን ሳይድ ባለው ነው የምንቀንሰው ማለት ነው። የምንቀንሰውን መትረን አስምረን ነው የምንቆርጠው። እኔ በራሴ ልቀንስ ያሰብኩትን ነው ለምሳሌ ማሳያችሁ። እንዳልኳችሁ ይለያያል። በእኔ እንትን ማለት አትችሉም። እናንተ በምትወዱት ሱሪ አይታችሁ ልክ በሆናችሁ ሱሪ በዛ መጠን መቀነስ ትችላላችሁ ማለት ነው። ያው ስትቀንሱ ግን ልክ ወደ ላይ እያሰመራችሁ ስትሄዱ ልክ ሰፋ ከነበረ ወደ ላይ ስትሄዱ እያጠበባችሁ ትሄዳላችሁ መስመሩ ማለት ነው። እንደዚህ ነው ይላችሁ። አሁን እንዲህ እየጠበበ ይሄድና እዚህ ጋር ግጥም ብሎ ይሰፋል ማለት ነው። እንደዚህ አይነት አድርገው ሲሰፋ በፍጹም ውበቱን ሳይቀንስ ቆንጆ ያማረ ሱሪ፣ ቆንጆ የሆነ በራሳችሁ ሳይዝ ቆንጆ ፋሽን፣ ቆንጆ ነገር አድርጋችሁ ትቀንሱታላችሁ ማለት ነው። አሁን ይህንን በከረር ነው ላሰምር የፈለኩት፣ ምክንያቱም ስሰፋው እንትን እንዳይል ማለት ነው። በዚህኛው በኩልም ልክ በዛኛው መጠን እቀንሳለሁ። እንደምታዩት በከረሩ አስምር ያለው ምክንያቱም ስሰፋ በደንብ አድርጌ በከረሩ ስሰፋ እንዲታየኝና ሌላ ውስጥ እንዳልገባ ማለት ነው። ሜትሮችን የመተርኳቸውን በትክክል እንድሰፋ ማለት ነው። አሁን ያው ልብሱ ጩኸቱ እንዳይሰማ ነው ዘግቼ የምሰፋው ማለት ነው። አሁን ሰፍቻለሁ። የሰፋሁትን ልብስ ታዩታላችሁ። ይኸውላችሁ ይሄን ሰፍቼዋለሁ እንደዚህ አድርጌ። አሁን በመስመር የሰፋሁትን እንደዚህ በመቀስ መቁረጥ አለብኝ። ቆርጬ አወጣዋለሁ ትርፉን ማለት ነው። ምክንያቱም ካለዛ ከጎን ያለ ስናረገው እንትን ይልና ውበቱን ይቀንሰዋል። ስለዚህ እንደዚህ አድርገን ከቆረጥን በኋላ በደንብ አድርገን በዚግዛግ እንመተዋለን። መጀመሪያ የመታ ነው ያው መስመሩን ይዘን ቀጥታ ስፌት ሰፍተናል። በሚቀጥለው ደግሞ ሁለተኛ ስፌት ደርበን መስፋት አለብን። ይኸውላችሁ ራሱ መስፊያው ዚግዛግ የተለያየ ነገር ያሳየናል። ስለዚህ ጅንሶችን፣ ቱታዎችን በመስመር ከሰፋን በኋላ በዚግዛግ በደንብ አድርገን መምታት አለብን። ጨርቆቹ
እንዳይበተኑ የሰፋ ነው። የበለጠ ጥብቅ እንዲል ነው ማለት ነው። ለቱታዎች የሚሆን ዚግዛግ አለ፣ ለጅንስ የሚሆን አለ። አሁን ይሁት ሳደርገው ማለት ነው ጅንሱ እንደዚህ የሚያምር ጥብቅ ያለ ሆኗል። በፊት ግን ውበት አልነበረውም። እንደዚህ በጣም የሚያምር ቆንጆ ሆኗል። ይሄ ለኔ ያሰራሁት ነው። ቅድም ያያችሁት የወንዶቹ የምሰራላቸው ልብስ ነው። አንዳንዴ በብዛት አዳዲስ ልብስ ገዝተው ያመጡና በሚፈልጉት ፋሽን እቀንስላቸዋለሁ። ቁመቱንም ሲበዛ ቁመቱን ምንም ውበቱ ሳይቀንስ ማለት ነው። ጎኑንም ምንም ውበቱ ሳይቀንስ ይሰፋል። አሁን እንዲህ ብታዩት በፍጹም የተቀነሰ ልብስ አይመስልም። ምክንያቱም በጎን በኩል ሲሰፋ እንደዚህ ያማረ ይሆናል። የተቀነሰ ልብስ በፍጹም አይመስልም። እና አሁን እነዚህ ቱታዎች የምታዩት ያው የወንዶች ልብሶች ናቸው። አዳዲስ ልብሶች ናቸው። ልብሶቹን የወዱትና በእነሱ ቁመት ላይኖር ይችላል። ቁመቱ ሊረዝም ይችላል። ወይም ደግሞ ይገዙትና ዲዛይኑን ላይወዱት ይችላሉ። ስለዚህ እኔ ዲዛይኑን ስፌቱ በማይነካ ሁኔታ አድርጌ እቀንስላቸዋለሁ ማለት ነው። ቁመቱንም ቆርጬ ማለት ነው። ቱታውንም እንደሚፈልጉት እንደ ፋሽኑ፣ እንደ ጊዜው፣ እንደ ዘመኑ አድርጌ እቀንስላቸዋለሁ ማለት ነው። አሁን ይህን የምታዩትን እንቀንሰው ማለት ነው። የወንድ ሱሪ ነው። የወንዶቹን ሱሪ አሁን ያሉት እግራቸው ጠበብ ያለ ይወዱታል። ስለዚህ እንደሚፈልጉት አድርጌ ይሰራላቸዋለሁ። እነሱም በጣም ደስተኞች ናቸው። ሁልጊዜ አዳዲስ ሱሪ ሲገዙ ያመጣሉ ወደ እኔ። ምክንያቱም የሚፈልጉትን ፋሽን ላያገኙ ይችላሉ፣ ወይም የሚወዱት ሱሪ ቁመቱ ሊያጥር ይችላል። እንደምታዩት ቁመቱንም ቆርጬዋለሁ። ይሄ እና ምንም እንደነበረ አድርጌ ነው እምሰፋው። ልክ አዲሱ እንደመጣ ሱሪ አድርጌ ነው ሰፍቼላቸው እምሰጣቸው ማለት ነው። ያው ቁመቱንም እንደዚሁ እየቆረጥኩ ነው። እዚህ ጋር ቁመቱን የቆረጥኩትን በደንብ አጥፌ ሁለት አጥፌ ነው የምሰፋው። ልክ እንደነበረው እንደ አዲሱ ሱሪ አርጌ ነው አጥፌ የምሰፋው። ሁለት አጥፌ ማለት ነው። ዙሪያው በደንብ አርጌ በነጭ ክር ነው የምሰፋው። ይሄው ቁመቱ እንደዚህ ሆኖ እንደነበረ እንደ አዲሱ ሱሪ አርጌ ቁጭ አርጌላቸዋለሁ። ይሄንንም ቁመቱንም ቀንሼ ከዳርና ዳር ቀንሼ ያው እንደምታዩት ነው። በፊት የነበረውና አሁን የቀነስኩት ውበቱ አንድ አይደለም ማለት ነው። ይሄኛው እንደዚህ ታጥፎ ነው እንጂ እንዳያችሁት በጣም የሚያምር አድርጌ ቀንሻለሁ። ቱታውንም እንደዚህ ታይት ነገር ስለሚፈልጉ እንደዛ እንደ ፋሽኑ፣ እንደ ጊዜው፣ እንደ ዘመኑ አድርጌ ሰርቼላችኋለሁ ማለት ነው። እናንተም በቀላሉ እንደዚህ አድርጋችሁ መስፋት ትችላላችሁ። ቢያንስ በመርፌና በክር አድርጋችሁ ሰፍታችሁ ልብስ ሰፊ ቤት እናንተ በሰፋችሁት ሳይዝ ውበቱን ሳይቀንስና እናንተ በምትፈልጉት እንዲሰፋላችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ይሄንን ይመስላል። እስከ መጨረሻ ድረስ ስለተከታተላችሁ በጣም እጅግ ላቅ ያለ ምስጋና እያቀረብኩኝ ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አገራችን ኢትዮጵያ ሰላምን፣ ፍቅርን፣ አንድነትን ያምጣልን እያልኩኝ በዚሁ እሰናበታለሁ።